ደብረ ከዋክብት ዳጋ እስጢፋኖስ ገዳም። የዳጋ እስጢፋኖስ ገዳም ከባህር ዳር ከተማ በስተምዕራብ አቅጣጫ ላይ የሚገኝ ታላቅ ገዳም ነው። ዳጋ ለመድረስ ፈጣን ባልሆኑ ጀልባዎች እንኳን ቢጠቀሙ 3 ሰዓት ባልሞላ ጊዜ ውስጥ የሚደረስበት ገዳም ነው። ዳጋን እየቀረቡት ሲመጡ እንጂ በርቀት ሲታይ ሜዳ የሌለውና በውሃ ላይ የተቀመጠ ተራራ ነው የሚመስለው። ዳጋን እየቀረብን ስናየው ግን ተራራው በስተምዕራብ አቅጣጫ እንዳለ ሆኖ በስተምስራቅ አቅጣጫ ያለው ቦታ ግን ሜዳማ ሆኖ በአረንጓዴ እጽዋት እየተሸፈነ ስፍራ ነው። የዚህን ስፍራ አቀማመጥ ልብ ብለን ስናየው ከገዳሙ በቅርብ ርቀት ላይ ከሚገኘው ከደቅ ደሴት ጋር የሚያመሳስል የተፈጥሮ አቀማመጥ አለው። የዳጋ እስጢፋኖስ ገዳም የመሬቱ አቀማመጥ ከራስጌው ሰፋ ብሎ ይታይና ከወደታች ከግርጌው በኩል ደግሞ ጠበብ እያለ የሚሄድ ነው። ቁመቱ ከደቡብ እስከ ሰሜን በግምት 3 ኪሎ ሜትር ያህል ይረዝማል። ወደ ገዳሙ ለመግባት ከጀልባ ወርደው በወደቡ ወደ ገዳሙ የምታስገባዋን ድልድይ ይሻገሩና በግራና በቀኝ የበቀሉትን የእጽዋት አይነቶች በአይኖ እየቃኙ እስከ ቤተ ክርስቲያኑ ድረስ የሚያደርሱትን ቀጥ ያለ ዳገት የሚወጡት ቀጭን መንገድ ይዘው ተራራውን መውጣት ይጀምራሉ። ዳገቱን እየወጡ ሳለ ከተራራው መሃል እንደደረሱ የጻድቃን ማረፊያ ከተባለ ስፍራ ይደርሳሉ። ከዚህ ቦታ ሲደረስ ማንም ሰው ጥቂት ደቂቃዎች ሳያርፍ አይሄድም። በዚህ ቦታ ላይ ያለ እና ትንሽ ሰፋ ያለ ድንጋይ ይገኛል። ይህ ድንጋይ የገዳሙ መስራች የነበሩት አቡነ ሂሩት አምላክ አስቀድመው ወደ ገዳሙ ሲመጡ በጣና ውሃ ላይ እንደ ጀልባ አድርገው በታምራት በላዩ ላይ ተቀምጠው የመጡበት ድንጋይ ነው። ይህ ቦታ አልፈው አቀበቱን ከወጡ በኋላ በተራራው አናት ላይ በሰማይቱ በቅዱስ እስጢፋኖስ ስም የታነጸው ቤተ ክርስቲያን ያገኙታል። ገዳመ እስጢፋኖስ የተመሰረተው በ1288 ዓመተ ምህረት በአጼ ይኩኖ አምላክ ዘመነ መንግስት ነው። ገዳሙን ያቀኑት አባት አቡነ ሂሩት አምላክ የተባሉ የአጼ ይኩኖ አምላክ የወንድም ልጅ ናቸው። እኛ አባት ከደብረ ሊባኖስ አቡነ ተክለ ሃይማኖትን ጋር ከሐይቅ እስጢፋኖሱ መምህር አባ ኢየሱስ ሞዓ ዘንድ መንፈሳዊ ትምህርትን የተከታተሉ አባት ናቸው። አጼ ይኩኖ አምላክ አባ ኢየሱስ ሞዓን ለመጎብኘት ሐይቅ በነበሩበት ወቅት አቡነ ተክለ ሃይማኖትና አባ ሂሩት አምላክ ሥርዓተ ምንኩስናን እየተማሩ ሐይቅ እስጢፋኖስ ስለነበሩ ንጉሡ አጼ ይኩኖ አምላክ አባ ኢየሱስ ሞዓን አቡነ ተክለ ሃይማኖት በመላ ኢትዮጵያ ሊቀ ካህናት እንዲኖሩ አባ ሂሩት አምላክ ደግሞ አቃቤ ሰዓት አድርገው እንዲሾሟቸው ነገሯቸው። በትእዛዙም መሰረት የእግዚአብሔር መልካም ፈቃድ ታክሎበት ሁለቱም በፈቃደ እግዚአብሔር ሹመቱን ተቀብለው አገልግሎታቸውን በሰፊው መስጠታቸውን ቀጠሉ። በዚህ አገልግሎት አቡነ ተክለ ሃይማኖት ሲቀጥሉ፣ አባ ሂሩት አምላክ ግን ጥቂት ጊዜ በተሰጣቸው ማዕረግ ካገለገሉ በኋላ የእግዚአብሔርን ፍቃድ ጠይቀው ከሰው ተለይተው እግዚአብሔርን በገዳም ለማገልገል ከአንዱ ገዳም ወደ አንዱ ገዳም ታቦተ እስጢፋኖስን ይዘው ይዘዋወሩ ከቆዩ በኋላ በመጨረሻም ዳጋ እስጢፋኖስ ዳጋ ደሴት ደርሰዋል። ወደ ገዳሙ እንደገቡም በገዳሙ ውስጥ በአብራ ዋጽባ ዘመነ መንግስት በእመቤታችን ቅድስት ድንግል ማርያም ስም የታነጸችውን ቤተ ክርስቲያን ስላገኙ ታቦቷን እያጠኑ ተባቶ ስራን እየሰሩ እስከ አጼ አምደ ጽዮን ዘመነ መንግስት ድረስ ቆይተዋል። በኋላ በአጼ አምደ ጽዮን ዘመነ መንግስት በራሳቸው በንጉሱ ፈቃድ ታቦተ ማርያም በደቅ ደሴት ውስጥ ኮታ ወደ ተባለው ስፍራ ስለሄደች በቦታው ላይ ታቦተ እስጢፋኖስ ስለገባ የገዳሙ ስም ዳጋ እስጢፋኖስ ተባለ። ይህ ቤተ ክርስቲያን ምንም እንኳን በአጼ ይኩኖ አምላክ ዘመነ መንግስት ቢታነጽም በተለያዩ ዘመናት
የእድሳት ስራዎች ተደርጎለታል። የእድሳት ስራውን ካደረጉት ነገስታትም መካከል አጼ ዘርዓ ያዕቆብ ናቸው። ይህ ገዳም ሐይቅ ውስጥ ከሚገኘው ከጣና ኪርቆስ ጋር ይመሳሰላል። የቤተ ክርስቲያኑ ጣሪያ እስከ ዛሬ ድረስ የሳር መሆኑ በራሱ የተለየ ውበት ለቦታው አጎናጽፎት ይገኛል። ወደ ቤተ ክርስቲያኑ እንደቀረቡ ከቤተ ክርስቲያኑ ምስራቅ ደጃፍ ላይ የተቀበሩትን የጻድቁ አባት አቡነ ሂሩት አምላክ መካነ መቃብር ያገኛሉ። የጻድቁ በዓለ ዕረፍት የሚከበረው ነሐሴ 8 ቀን ነው። የዳጋ እስጢፋኖስ ቤተ ክርስቲያን የሳንቃ መዝጊያዎች አንድ ወጥ ሆነው ረጅምና ሰፊ ናቸው። የአንዱ ሳንቃ ርዝመት 5 ሜትር፣ ቁመት የ3 ሜትር ወርድ ስፋት አለው። እነዚህ በሮች 12ኛው መቶ ክፍለ ዘመን ጀምሮ እስከ አሁን ድረስ ያልተነኩ መሆናቸው መነኮሳቱ ይናገራሉ። የቤተ ክርስቲያን አሁን በቅርቡ እንኳን በ1972 እስካለንበት ድረስ በተለያዩ ጊዜያት እድሳት የተደረገለት ቢሆንም በጥንታዊ የቤተ ክርስቲያኑ አሰራር ላይ ምንም አይነት ለውጥ አልመጣበትም። ቤተ ክርስቲያኑ ውስጥ ያሉ ስዕሎችም ቢሆኑ የተሳሉት በአጼ ፋሲል ዘመነ መንግስት ሲሆን በጥንታዊነታቸው ቀዳሚውን ስፍራ የሚይዙት ጎራ የሚያሰልፋቸው ነው። የቤተ ክርስቲያኑን ጉብኝቱን ካጠናቀቁ በኋላ በአነስተኛ ቤት ውስጥ እልፍ አእላፍ ታሪክ ወደሚገኝበት ታሪካዊ ስፍራ ያመራሉ። ቤቷ ለገዳሙ እንደ ቅርስ ማስቀመጫ ሙዚየምነት የምታገለግል ናት። በዚህ ቤት ውስጥ ታሪክ እንደ የታሪኩ ሰሪዎች ጭምር ይገኛሉ። አጼ ዘርዓ ዳዊት ከ1382 እስከ 1430፣ አጼ ዘርዓ ያዕቆብ ከ1434 እስከ 1468፣ አጼ ሶስኒዮስ ከ1709 እስከ 1732፣ አጼ ፋሲል ከ1732 እስከ 1787። እኒህ ነገስታት በሕይወት ዘመናቸው በገዳሙ ከፍተኛ ፍቅር የተነደፈ ስለነበረ ከዚህ ዓለም በሞት ሲለዩም አስክሬናቸው ሳይፈርስ በሳጥን ውስጥ እንዳሉ ተቀምጠው ይገኛሉ። ነገስታቱ ከጥንት ጀምሮ የነበሩት እና አጽማቸው ያረፈበት ሳጥን በአሁኑ ወቅት የኢየሩሳሌም ድርጅት ባሰራው ባለመስታወት ይገኛሉ። በዳጋ ገዳም ውስጥ ከነገስታቱ አጽም ሌላ ለዓይን የሚማርክ የብራና መጽሐፍ ይገኛሉ። የነገስታቱ የወግ ዕቃዎች፣ ንዋያተ ቅድሳት በሙሉ በወጉ ተደርድረው ይታያሉ። ነገስታቱ ለገዳሙ ካበረከቱት ቅርሶች መካከል አጼ ዳዊት የሚዘጉና የሚከፈቱ የነሐስ መስቀሎች፣ የአጼ ዘርዓ ያዕቆብ የወርቅና የነሐስ መስቀሎች፣ ሕይወት ዘመናቸው ከእጃቸው የማይለየውና ወነቦ ከመያነዝር የሚል ጽሑፍ ያለበት ጎራዴያቸውና በርከት ያሉ የወርቅና የብር ቅርሶች በዚህቹ ዕቃ ቤት ውስጥ ይገኛሉ። ከዚህ ሁሉ አስደናቂ ጉብኝት በኋላ ሌላው የጉብኝት ምዕራፍ የሚሆነው ደግሞ በዳጋ እስጢፋኖስ ገዳም በሚገኘው ጥቅጥቅ ያለ ደን ውስጥ ያሉት የአዝርዕትና የእጽዋት አይነቶች ናቸው። በዚህ ገዳም ውስጥ የሌሉ የእጽዋት አይነቶች የሉም። ከሚበሉ አንስቶ እስከማይበሉ ድረስ ያሉት የማክሰኞ ፍጥረታት በሙሉ በዳጋ እስጢፋኖስ ገዳም ብቻ ያሉ ነው የሚመስሉት። በዚህ ገዳም ውስጥ ከ200 እስከ 300 የሚደርሱ ባህታውያን መነኮሳት ይገኛሉ። ከነዚህም መካከል አብዛኛዎቹ በጫካ ውስጥ ዘግተው በጾም በጸሎት የሚተጉ አባቶች ይገኙበታል። የሚያስደንቀው ደግሞ በገዳሙ ውስጥ ይህን ያህል ሰው እየኖረ የአንድም ሰው ድምፅ አይሰማም። ከአዕዋፋት ዝማሬ በቀር መነኮሳት የሚመገቡት ከዳጉሳ እህል የሚዘጋጅ ዳቦ የሚመስል ዳቤ የሚባል ምግብ ነው። ይህንንም ምግብ የሚመገቡት ውለው በ9 ሰዓት ብቻ ነው።
በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን